የጌታችን የኢየሱስ ክርስቶስ ጸጋና ሰላም የአባታችን የእግዚአብሔር አብ ፍቅርና ምሕረት የአጽናኛችን የመንፈስ ቅዱስ ርኅራኄና ኅብረት ከሁላችንም ጋር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እኛን ባዳነን በተወደደው መሲህ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። እንግዲህ ዛሬ ዕለቱ ጁን 22 2025 ነው። ከጠዋቱ 5 ሰዓት በኢትዮጵያ አቆጣጠር፣ በውጭው ደግሞ 11 ኤኤም ነው። በጸሎት ሰዓት እግዚአብሔር ያሳየኝን ራእይና ከመጽሐፍ ቅዱስ ደግሞ የምንማረው ይሆናል። እንግዲህ የዚህ ክፍል ወይም የዚህ መልእክት ዋና ሐሳቡ ከመሲሁ ከኢየሱስ ክርስቶስ ጋር በጸሎት እንትጋ የሚል ነው። ከመሲሁ ከኢየሱስ ጋር በጸሎት እንትጋ። አስቀድመን የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ሐዋርያው ማቴዎስ በመንፈስ ቅዱስ ተመርቶ እንደጻፈው ምዕራፍ 26 ከቁጥር 30 እስከ ቁጥር 46 ያለውን ብቻ እናነባለን። መንፈስ ቅዱስ ሆይ የቃልህን ደጆች ክፈትልን፣ ከቃልህ ውስጥ ጌታችንን አዳኛችንን ኢየሱስ ክርስቶስን እንድንመለከት እንድንሰማ ያንተ እርዳታ ይሆንልን። ቃሉ እንዲህ ይላል። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። በዚያን ጊዜ ኢየሱስ በዚች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፎአልና፣ ከተነሳው በኋላ ግን ወደ ገሊላ እቀድማችኋለሁ አላቸው። ጴጥሮስም መልሶ ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ኢየሱስ እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ ከአንተ ጋር መሞት እንኳ የሚያስፈልገኝ ቢሆን ከቶ አልክድህም አለው። ደቀ መዛሙርቱ ሁሉ ደግሞ እንደዚሁ አሉ። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ወስዶ ሊያዝን ሊተክዝም ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች። በዚህ ቆዩ፣ ከእኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርቱም መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞ ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን አለ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞም ትቶአቸው ሄደ።
ሦስተኛም ያንኑ ቃል ደግሞ ጸለየ። ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህስ ተኙ ዕረፉም፣ እነሆ ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቦአል አላቸው። ስለ ቃሉ አምላካችን እግዚአብሔር ስሙ የተባረከ ይሁን። በጸሎት ጊዜ እግዚአብሔር መንፈስ ቅዱስ በራእይ የእግዚአብሔር ዙፋን ወዳለበት ይወስደው ነበር ይህንን ወንድማችሁን። ከአባታችን ከሕያው አምላክ ከእግዚአብሔር ዙፋን ፊት መሲሁ ኢየሱስ ቆሞ በምድርም ይሁን በሰማይ ያሉ ጸሎቶች፣ ልመናዎች፣ ቅዱሳን የሚያቀርቧቸው፣ ክርስቲያኖች የሚያቀርቧቸው ጸሎቶች በሙሉ በመሲሁ በኢየሱስ በኩል ነው ወደ አብ የሚቀርቡት። ጌታችን መድኃኒታችን ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናት በአብ የተሾመ ነውና፣ ፍጹም አምላክ ፍጹም ሰው፣ የዳዊት ሥርና ዘር፣ የሚያበራ ሊቀ ካህናት፣ የሚያበራ ኮከብ፣ የነገሥታት ንጉሥ፣ ዳግመኛ በጽድቅ በቅንነት ሊፈርድ በሕያዋንና በሙታን ላይ ሊፈርድ የሚመጣው ጌታ የናዝሬቱ ኢየሱስ ክርስቶስ በአባቱ ቀኝ ያለው በእግዚአብሔር ፊት ቆሞ በአብ ፊት ቆሞ እግዚአብሔር ወልድ ኢየሱስ ክርስቶስን አየው ነበር። ጸሎቶች በሙሉ የሚሄዱት ወደ አብ የሚቀርቡት በውድ ልጁ በሊቀ ካህናት በሥጋ በተገለጠው በኢየሱስ ክርስቶስ በኩል ብቻ ነው። ኢየሱስ በሥጋ ወራቱ ስለ ኃጢአታችን በእንጨት መስቀል ላይ በሥጋ ሞቶልናል፣ ታሞልናል፣ መከራ ተቀብሎልናል፣ ተቀብሯል። በሦስተኛው ቀን እንደ አብ ፈቃድ በአባቱ ክብር ከሙታን ተነስቷል። 40 ቀን ለቅዱሳን ሐዋርያት ከታያቸው ስለ እግዚአብሔር መንግሥት ካስተማራቸው በኋላ ወደ አባቱ በትንሣኤ አካሉ አርጓል። በእግዚአብሔር ቀኝም ተቀምጧል። ወንጌል እንደሚነግረን ይህ ኢየሱስ እንደ መልከ ጼዴቅ ሥርዓት ሹመት የተሾመ ዘላለማዊ ሊቀ ካህናት ነው። ስለ ሰዎች በአብ ፊት የሚታይ ኢየሱስ ክርስቶስ ነው። ስሙ ይክበር። ይህ ሊቀ ካህናት፣ ይህ ጌታ፣ ይህ ንጉሥ፣ የጌታዎች ጌታ፣ የነገሥታት ንጉሥ የሆነው መድኃኒታችን፣ ቤዛችን፣ እረኛችን፣ ሕይወታችን፣ እውነታችን፣ ጽድቃችን፣ ቅድስናችን የሆነው መመኪያችን፣ ርስታችን፣ መኖሪያችን የሆነው ኢየሱስ ክርስቶስ በአብ ፊት ስለ ሰዎች የሚታይ ስለ ቅዱሳን የሚታይ እርሱ ብቻ ነው። ጸሎቶችን በሙሉ በክርስቶስ ኢየሱስ በኩል በአብ ፊት ሲቀርቡ አየሁኝ። እግዚአብሔር መንፈስ ቅዱስ ይህንን ራእይ ሲያሳየኝ መድኃኒታችን ኢየሱስ ክርስቶስ ከምድር ሆነው የሚቃትቱ ልጆችን፣ ከምድር ሆነው የሚያነቡ ልጆችን፣ የሕዝቡን ጸሎት ያ ጸሎት በሙሉ በክርስቶስ ኢየሱስ በኩል ወደ አብ ሲቀርብ አየሁኝ። የማይነገር መቃተት፣ የማይነገር መቃተት፣ ቃላት የሌሉት ቃላትን የሚያልፍ በምድር ያሉ ሕዝቦች የሚጸልዩት ጸሎት፣ በምድር ያሉ ደግሞም ቅዱሳኑ በደሙ የዋጃቸው ዳግመኛ የተወለዱ ቅዱሳኑ የክርስቶስ ቅዱሳን ንጹሐኑ አማኞች የሚጸልዩት ጸሎትም ልመናም ምልጃም በጌታ በኢየሱስ ክርስቶስ በኩል ወደ አብ ይገባል።
ክብር ለእግዚአብሔር ይሁን። ክብር ለሕያው ይሁን። ወንድሞቼና እህቶቼ አሁን ደግሞ የእግዚአብሔርን ቃል ወደ ዕብራውያን መጽሐፍ ምዕራፍ 7 ላይ እናወጣለን። ዕብራውያን መልእክት ምዕራፍ 7 ይህንን ሐሳቡን ለማግኘት የተወሰኑም ቁጥሮች ስለሆኑ ከቁጥር 1 እንጀምር። እንደዚህ ይላል። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው። ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት የትውልድም ቁጥር የሉትም። ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን ለእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ። ከሌዊ ልጆችም ክህነትን የሚቀበሉት ከሕዝቡ ማለት ከወንድሞቻቸው እነርሱ ምንም ከአብርሃም ወገብ ቢወጡ ከእነርሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው። ትውልዱ ከእነርሱ የማይቆጠረው ግን ከአብርሃም አስራትን አውጥቶአል፣ የተስፋ ቃል የነበረውንም ባርኮአል። ትንሹም በታላቁ እንዲባረክ ክርክር የሌለበት ነገር ነው። በዚህስ የሚሞቱ ሰዎች አስራትን ያስወጣሉ። በዚያ ግን የሚያስወጣ በሕይወት እንዲኖር የተመሰከረለት እርሱ ነው። ይህንም ለማለት ሲፈቀድ አስራትን የሚያስወጣ ሌዊ እንኳ በአብርሃም እጅ አስራትን ሰጥቶአል። መልከ ጼዴቅ በተገናኘው ጊዜ ገና በአባቱ ወገብ ነበረና። እንግዲህ ሕዝቡ በሌዊ ክህነት የተመሠረተን ሕግ ተቀብለዋልና በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሣ ወደፊት ስለምን ያስፈልጋል? ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነውና። ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሎአልና፣ ከዚያም መሠዊያውን ያገለገለ ማንም የለም። ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነውና፣ ስለዚህም ነገድ ሙሴ ምንም እንኳ ስለ ክህነት አልተናገረም። በማያልፍም ሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሣ ይህ እጅግ አብልጦ የሚገለጥ ነው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና። ሕጉ ምንም ፍጹም አላደረገምና፣ ስለዚህም የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች። ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቶአል። እነርሱም ያለ መሐላ ካህናት ሆነዋልና፣ እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ፣ አይጸጸትም ብሎ በተነገረለት ከመሐላ ጋር ካህን ሆኖአልና፣ ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኖአል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ደግሞ በእርሱ
ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ሰማችሁ አይደል ወንድሞችና እህቶች? በእርሱ ይላል። በእርሱ በማ በጌታችን በኢየሱስ ክርስቶስ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ማ ጌታ ኢየሱስ ሊቀ ካህናት። እንቀጥል። ቁጥር 26 ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መሥዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና፣ ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። የሚገርም ነገር ቁጥር 8 ላይ እስከ ቁጥር 3 እናንብብ። ምዕራፍ 8 ዕብራውያን ምዕራፍ 8 እስከ ቁጥር 3 ከተናገርነውም ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት ይላል። ክብር ለእግዚአብሔር ይሁን። እንዲህ ወንድሞችና እህቶች ሆይ እንዳነበብነው ጌታችን ኢየሱስ ክርስቶስ በማያልፍ የሕይወት ኃይል እንደ መልከ ጸዴቅ ሹመት የተሾመ ዘላለማዊ ሊቀ ካህናት ነው። ኢየሱስ መሲሐችን፣ ኢየሱስ ተስፋችን፣ ኢየሱስ መመኪያችን፣ ኢየሱስ መኖሪያችን፣ ኢየሱስ እረኛችን፣ ኢየሱስ ደስታችን፣ ኢየሱስ ሰላማችን፣ ኢየሱስ ጽድቃችን፣ ኢየሱስ እረፍታችን፣ ኢየሱስ ቅድስናችን፣ ኢየሱስ ፈውሳችን፣ ኢየሱስ መድኃኒታችን፣ ኢየሱስ ጌታ አምላካችን፣ የሕያው እግዚአብሔር ልጅ ስሙ የተባረከ ይሁን። ለአብ ለወልድና ለመንፈስ ቅዱስ ክብር ይሁን። ሃሌሉያ! ክብር ለእግዚአብሔር ይሁን። እንግዲህ በመሲሁ በኩል ጸሎት በምድር ያሉ ጸሎቶች በሙሉ በሊቀ ካህናችን በኩል የቤተ ክርስቲያን ራስ በሆነው መሰረት በሆነው በኢየሱስ ክርስቶስ በኩል ወደ አብ እንደሚቀርብ ትምህርት ይሁነን። ከመሲሁ ከኢየሱስ ጋር በጸሎት እንትጋ። ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ በእኔ ኑሩ እኔም በእናንተ እኖራለሁ፣ እኔ እውነተኛ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ ብሏል። እናንተ ያለው እርሱ የሕያው እግዚአብሔር ልጅ እርሱ ክርስቶስ በሥጋ የተገለጠ ስለ ኃጢአታችን የሞተ የተቀበረልን ከሙታንም የተነሳ መሆኑን ያመንን አማኞችን በሙሉ ነው። ዘር፣ ቀለም፣ ጎሳ፣ ወገን፣ ሕዝብ የሚባል ነገር ሳይኖር በክርስቶስ ኢየሱስ ያለነው በሙሉ የእግዚአብሔር ልጆች፣ አዲስ ፍጥረቶች፣ ቅዱሳን፣ ጻድቃን ያደረገን እርሱ ነው። ክብር ለስሙ ይሁን። ስለዚህ በቅዱስ ደሙ ያጠበን ኃጢአታችንን ያስተሰርየልን እርሱ መድኃኒታችን ንጉሣችን ኢየሱስ ክርስቶስ ሊቀ ካህናችንም ነው። በእርሱ በኩል ጸሎታችን፣ በእርሱ በኩል መቃተታችን፣ በእርሱ በኩል እንባችን፣ በእርሱ በኩል ልመናችን፣ በእርሱ በኩል ምልጃዎች በሙሉ ወደ እግዚአብሔር አብ ይቀርባሉ። ክብር ለእግዚአብሔር ይሁን። ከመሲሁ ከኢየሱስ ጋር እንትጋ በጸሎት። ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል። ያለ እኔ ምንም ልታደርጉ አትችሉም፣ ያለ እኔ አንዳች ልታደርጉ አትችሉም ብሏል መምህራችን ሊቃችን ክርስቶስ ኢየሱስ። ስለዚህ ወንድሞቼና እህቶቼ በእግዚአብሔር የተወደዳችሁ እኔም የምወዳችሁ እርስ በርሳችን እንዋደድ። ጌታችን የሰጠን አዲስ ትእዛዝ ታስታውሳላችሁ በወንጌላት ላይ
አዲስን ትእዛዝ እሰጣችኋለሁ አለ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ። መዋደድ ውስጥ ፍቅር አለ። መዋደድ ውስጥ ይቅርታ አለ። መዋደድ ውስጥ ቂም የለም፣ ተንኮል የለም፣ ክፋት የለም፣ በቀል የለም፣ ሐሰት የለም። እነዚህ በሙሉ የሥጋ ሥራዎች ናቸው። ነገር ግን በመዋደድ ውስጥ የመንፈስ ፍሬዎች አሉ። በመዋደድ ውስጥ ፍቅር አለ። በክርስቶስ መዋደድ ከክርስቶስ በተቀበልነው ፍቅር ውስጥ ምን አለ? ከክርስቶስ በተወደድንበት መዋደድ ውስጥ ሰላም አለ፣ ትዕግስት አለ፣ ደስታ አለ፣ በጎነት አለ፣ ቸርነት አለ፣ የዋህት አለ፣ ታማኝነት አለ፣ ራስን መግዛት አለ፣ ስርዓት አለ፣ ክብር አለ፣ የእግዚአብሔር ክብር። ስለዚህ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስን ትእዛዝ እሰጣችኋለሁ ብሏል። ስለዚህ ሲመጣ በእርሱ ያመንን ጎሳ፣ ቀለም፣ ከለር፣ ሕዝብ፣ ቋንቋ፣ ነገድ ሳንል እንደ አንድ የእግዚአብሔር ልጆች ሆነን እንደ ወንድምና እንደ እህቶች ሆነን በፍጹም ተንኮል በሌለበት መዋደድ ተዋደን ጌታችን ሲመጣ ለእርሱ ክብር እንድንሆን ወንድሞች ሆይ ውሳኔ ልንወስን ይገባል። የእግዚአብሔር ምሕረትና እርዳታ ጸጋም ከሁላችንም ጋር ይሁን። ጌታችን ኢየሱስ ክርስቶስ ይወደናል። አብ ኢየሱስን እንደወደደው እኛን ወዶናል። ኢየሱስ አባቱን እንደሚወደው እኛን ወዶናል። በአብም በወልድም በመንፈስ ቅዱስም ተወደናል። ስለዚህ በእግዚአብሔር መንፈስ እየተመራን በቅዱስ ኑሮ በእግዚአብሔር የጸጋው ጉልበትና ኃይል እንደ እግዚአብሔር ልጆች በፍጹም የመንፈስ ፍሬን እያፈራን በግንዱ ተጣብቀን ለእግዚአብሔር ክብር እርሱም በእኛ እኛም በእርሱ እኛም በእርሱ እርሱም በእኛ ሊኖር የግድ ነው፣ አስፈላጊ ነው። ወንድሞችና እህቶች ከኢየሱስ የሚልቅ ምንም አይነት ሽልማት ስጦታ አብ አልሰጠንም። ክብር ለእግዚአብሔር ይሁን። ስለዚህ መሲሐችን ኢየሱስ ክርስቶስን በዚህ ማለዳ እግዚአብሔር በዚህ እሁድ ማለዳ እግዚአብሔር መንፈስ ቅዱስ በአብ ፊት ሆኖ በሊቀ ካህናት ማንነቱ የቅዱሳንን ጸሎት በእርሱ በኩል ወደ አብ ስትገባ አይቻለው። ይህንን ያደረገ አምላካችን ጌታችን ፈጣሪያችን ኢየሱስ ክርስቶስ ስሙ ይክበር። ጌታ ይባረክ። እንግዲህ ቃሉን ተመገቡ፣ ቃሉን ብሉ። ቃሉ ይቀድሳችኋል፣ ቃሉ ያነጻችኋል። መንፈስ፣ ነፍስ፣ ስጋችሁን በሙሉ ሼፕ ያደርጋል። የእግዚአብሔር ቃል ለስጋችሁ ፈውስ ጠገን ይሆንላችኋል፣ ለነፍሳችሁ ደግሞ ጤንነት ይሆንላችኋል። የእግዚአብሔር ቃል እንደ እግዚአብሔር ፈቃድ የሆነውን ሐሳብ እንድታስቡ መሻቶቻችሁ ሁሉ እንደ እግዚአብሔር ፈቃድ እንዲሆን ቃሉን ተመገቡ። በአካሄዳችሁ ሁሉ መከናወን እንዲሆንላችሁ ቃሉን ተመገቡ። የእግዚአብሔርን ቃል በመጽሐፍ ቅዱስ ያለውን ተመገቡ። ቃሉን መመገብ፣ ቃሉን መስማት፣ ቃሉን እንድታደርጉት ይረዳችኋል። ለኢያሱ ለወንድማችን የተናገረው በመጽሐፈ ኢያሱ 5ኛው መጽሐፍ ነው። ከዘፍጥረት ስትቆጥሩ በመጽሐፈ ኢያሱ ምዕራፍ 1 ከቁጥር 7 ጀምሮ ስታነቡት የምታደርገው ሁሉ እንዲከናወንልህ እንዲሁ ደግሞ ያዘዝኩህን በሙሴ በኩል ያዘዝኳችሁን ታደርገው ዘንድ ቃሉን ማድረግ እንድትችል ቃሌን አስበው አሰላስለው በቀንም በሌሊትም አለው። ስለዚህ ቃሉን ሰምታችሁ አድራጊዎች ሁኑ እንጂ የምትሰሙ ብቻ አትሁኑ ተብለናል በያዕቆብ መልእክት ላይ። ስለዚህ ቃሉን ለማድረግ ብዙ አማኝ ይፈልጋል። ቃሉን እንዴት ነው ማድረግ የምችለው ይላል ወንድሜና እህቴ። ከቃሉ ይሄው መከርኳቸው። ቃሉን ማድረግ የምንችለው ከዓመታት በፊት መንፈስ ቅዱስ እንዳስተማረኝ ከቃሉ ውስጥ መገለጥ እንደሰጠኝ በኢያሱ ምዕራፍ 1 ከቁጥር 7 ጀምሮ ባለው ክፍል ስናነብ ቃሉን የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ያነበብነውን ደግሞ ማሰላሰል፣ ቁጭ ብለን ጊዜ ሰጥተን ማመንዠክ፣ ማሰላሰል፣ ማሰብ፣ ቃሉን ማሰብ፣ ቃሉን ማሰላሰል ቃሉን እንድታደርጉት ግብአት ነው የሚሆንላችሁ። እንጨት በሌለበት
በድሮ በገጠሪቱ ኢትዮጵያ በእንጨት ነው እሳት የሚለኮሰው አይደል? እንጨት በሌለበት እሳት የለም። መጽሐፈ ምሳሌ ላይም ይናገራል። እሳቱን የሚያነደው እንደነደደ የሚቀጥለው እንጨቱ ነው። ለሕይወታችን ድል በመንሳት በክርስቶስ ኢየሱስ በመሆን ታዛዦች ሆነን በትህትና በቅድስና በንጽህና በክርስቶስ ተገኝተን ፍሬያማ እንድንሆን የሚያደርገን ቃሉን ማድረጋችን ነው፣ መስማታችን ብቻ አይደለም። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ስታነቡ በተለይ የመጨረሻው አንቀጽ ላይ ይህን ቃሌን ማለት ከማቴዎስ ምዕራፍ 5 እስከ ምዕራፍ 7 ያስተማረውን ይሄ በተራራ ላይ ሆኖ ያስተማረውን ትምህርት ይህን ቃሌን ሰምቶ የሚያደርገው ሰው አለ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል አለ ጌታችን ኢየሱስ ክርስቶስ። ልባም ሰውን። ስለዚህ ልባም ሰዎች የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው። የእግዚአብሔርን ቃል ሰምተው የሚያምኑት ናቸው። የእግዚአብሔርን ቃል ሰምተው ያመኑ ሰዎች እኮ በቃሉ የሚኖሩ ሰዎች ናቸው። የእግዚአብሔርን ቃል ሰምቶ አምናለሁ እያለ ነገር ግን ከቃሉ በተቃራኒ የሚኖር ሰው ካያችሁ ቃሉን ከመጀመሪያውኑ አላመነም። የሚጠራጠር ሰው ነው ያ ሰው። ነገር ግን እውነተኛ አማኝ የሚባለው ቃሉን የእግዚአብሔርን ቃል ሰምቶ ቃለ እግዚአብሔርን ሰምቶ አምኖ ቃሉን የሰማውን ቃል አምኖ የሚያደርገው ሰው ይህ ልባም ሰው ነው። አያችሁ ጎበዛዝት ቆነጃጅትና ሰነፍ ቆነጃጅት ልባምና አስተውሎ የሌላቸው የተባሉ የማቴዎስ ወንጌል ምዕራፍ 25 ላይ አይተናል። ዘይታቸውን የሞሉና ዘይታቸውን ያልሞሉ። ዘይታቸው ያልሞሉ ትንሽ ጭላንጭል ብርሃን ነበራቸው፣ ጠፋችባቸው። ዘይታቸውን የሞሉ ግን የእግዚአብሔርን ቃል ሰምተው ያመኑና ቃሉን በቃሉ ደግሞ የኖሩ ቃሉን ያደረጉ ናቸው። ጌታችን ኢየሱስ ቃሎቼ በእናንተ ቢኖሩ እኔም በእናንተ እኖራለሁ አለ። የምትወዱትን የምትፈልጉትን ሁሉ ለምኑ ይሆንላችኋል። በስሜ የምትለምኑትን ሁሉ አብ እንዲከብር አባቴ እንዲከብር እኔ ያደርገዋለሁ አለ። ወንድሞቼና እህቶቼ ቃሉን ሰሚዎች ብቻ አንሆን። ቃሉን ሰምተን ማድረግ የምንችለው ደግሞ ቃሉን ስናነብ ቃሉን እየሰማን ነው። ቃሉን ስንሰማ ቃሉን ጮክ ብላችሁ ማንበብ ትችላላችሁ። በጆሮአችሁ እንድትሰሙ፣ በልባችሁ በመንፈሳችሁ እንድትሰሙት ጮክ ብላችሁ አንብቡት። በዝምታም ማንበብ ይቻላል። ጮክ ብላችሁ አንብቡት። ድምጻችሁ ለራሳችሁ ለጆሮአችሁ እንዲሰማ አንብቡት። አሰላስሉት። ደግሞ ቃሉን በሩጫ ብቻ አታንብቡ። ይሄን ያህል ክፍል ዛሬ አነበብኩኝ ከመጽሐፍ ቅዱስ ለማለት ሳይሆን መንፈስ ቅዱስ ሆይ የቃሉ ባለቤት አንተ ነህ። ቃልህን አስተምረኝ፣ ቃልህን አሰማኝ፣ ቃልህን እንዳደርገው እንዳሰላስል፣ ቃሉን እንዳስብ እርዳኝ በሉት። የሆነ አንቀጽ አንብቡ ወይም የሆነ ምዕራፍ አንብቡ። 1 ምዕራፍ፣ 2 ምዕራፍ፣ 3 ምዕራፍ ሊሆን ይችላል። አንብቡና ቁጭ በሉ። ስትጨርሱ ጨረስኳት በሉ። አንብቡና ማሰላሰል ጀምሩ። ምንድነው መንፈስ ቅዱስ ያስተማረኝ በዚህ ክፍል ውስጥ? አሰላስሉት። ቃሉን አንቀጹን ሊሆን ይችላል፣ ምዕራፉን ሊሆን ይችላል፣ አንድ አረፍተ ነገር ሊሆን ይችላል፣ አንዲት ቃል ልትሆን ትችላለች፣ ወይም አንድ ፊደልም ሊሆን ይችላል። ከቃሉ ውስጥ አሰላስሉት። አውጡት፣ አውርዱት፣ እዩት፣ ቃሉን ስሙት፣ ቃሉን አሽቱት፣ ቃሉን ተመገቡት። ቃሉን እንደ ወይን ይጣፍጣል፣ ከማር ወለላ ይልቅ ከወተት ይልቅ ያጠነክራችኋል። ወንድሞችና እህቶቼ ሐዋርያት እንኳን እኛ ግን ለጸሎትና ለቃሉ ልንተጋ ይገባናል አሉ። ቃሉን ለመስማት፣ ቃሉን ለማንበብ፣ ቃሉን ለመማር፣ ቃሉን ለማስተማር፣ ቃሉን ለመስበክ እንዲሁ ለጸሎት። ይህ ከጌታ የተማሩትን ነው የኖሩት። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ ለሚሰሙ ሁሉ ቃሉን ሰምተው የሚያደርጉበትን አቅምና ጸጋ ቃሉን በማሰላሰል ውስጥ ስለሆነ ያለው ቃሉን በማሰብ ውስጥ ስለሆነ ያለው እግዚአብሔር ሆይ ቃሉን አንባቢዎች ቃሉን ሰሚዎች ብቻ ሳንሆን የሰማነውን ቃል አምነን የሰማነውን ቃል አሰላስለን የሰማነውን ቃል አስበነው አድራጊዎች እንድንሆን ምሕረትህ ቸርነትህ ያንተ እርዳታ በጌታ በኢየሱስ ክርስቶስ ስም ይብዛልን። እናከብርሃለን። ክብርና ውዳሴ ይሁንልን። ሥላሴ አምላካችን አብ ወልድ መንፈስ ቅዱስ አንድ አምላክ የወደድከን አምላክ
የወደድከን አምላክ እምንወድህ አምላካችን ስምህ ይባረክ። አንተ መልካም ነህ፣ አንተ ቸር ነህ፣ አንተ ጣፋጭ ነህ፣ አንተ ደግ ነህ፣ አንተ ርኅሩህ ነህ፣ አንተ መልካም ነህ፣ አንተ ቅዱስ ነህ። እግዚአብሔር አንተ ድንቅን የምታደርግ ነህ፣ ድንቅ አድራጊ ነህ፣ መልካም ነህ፣ ተአምራትን የምትሠራ ነህ፣ የሕይወት ባለቤት የሕይወት ምንጭ ነህ። በሰማይ ያሉትን ሰማይና ምድርንም ከምድርም በታች ያለውን በውስጣቸው ያሉትን ሁሉ የፈጠርክ አንተ ብቻ ነህ እግዚአብሔር ሆይ። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም ክብር ለአብ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። አንድ አምላክ እንወድስሃለን፣ እናመሰግንሃለን። አምላክ ነህ፣ ስግደታችን ይገባሃል፣ መታዘዛችን ይገባሃል፣ አንተን መውደዳችን ይገባሃል፣ አንተን መፍራታችን ይገባሃል፣ በቅዱስ ኑሮ ለአንተ መኖር ይገባሃል። እግዚአብሔር ሆይ በሮሜ ምዕራፍ 12ም እንደተጻፈ በዕብራውያን ምዕራፍ 12ም እንደተጻፈ ጌታ እግዚአብሔር ሆይ እናመሰግንሃለን። ለአንተ የተለየ ትውልድ የንጉሥ ካህናት በደምህ ያጠብከን ወንዶችና ሴቶች የእግዚአብሔር ልጆች ያደረከን አንተ ነህ። ክብር ይገባሃል፣ ውዳሴ ይገባሃል። እናመሰግንሃለን፣ እንወድሃለን። ሃሌሉያ። አባዬ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም የብርሃናት አባት ምስጋና ይሁንልህ። ውዳሴ ላንተ ነው። ምስጋናችን እግዚአብሔር ሆይ አንተ ነህ። አጽናኛችን አንተ ነህ። ሥላሴ ሆይ እናመሰግንሃለን። አብ ወልድ መንፈስ ቅዱስ ከፍ ከፍ እናደርግሃለን። ቅዱሱ አምላክ ቅዱሱ ጌታ እናመሰግንሃለን። መጽናኛችን አንተ ነህ። መጽናኛችን የምታባብለን አንተ ነህ። የምትረዳን አንተ ነህ። ያዘልከን ያቀፍከን አንተ ነህ። በእጆች የያዝከን አንተ ነህ። ብርቱ ክንድ ያለህ አንተ ነህ። ሃሌሉያ። መታመኛችን አንተ ነህ። የሚያስፈራሩንን ሁሉ በስምህ ሥልጣን ከኛ እንዲርቁ ያደረካቸው የረዳህን አንተ ነህ። ጋሻችን አንተ ነህ። መኖሪያችን አንተ ነህ። ረዳታችን፣ ተስፋችን፣ ብርሃናችን አንተ ነህ። በጨለማ እንመላለስም። አምላካችን ብርሃናችን ነህ። አቤቱ እንደታመምን አንቀርም፣ በመገረፍ ቁስል ተፈውሰናልና ክብር ይሁንልህ። ፈዋሽ ሆይ እናመሰግንሃለን። መድኃኒት ሆይ ክብር ይሁንልህ። ጌታ ሆይ እናመሰግንሃለን። ከጌትነት፣ ከስልጣን፣ ከኃይላት፣ ከዙፋናት፣ ከስሞች ሁሉ በላይ ያለ የቤተ ክርስቲያን ራስ መዓዛችን፣ ውበታችን፣ የናዝሬቱ ኢየሱስ ክርስቶስ ድምቀታችን እናከብረሃለን፣ እናመልክሃለን። ጌታ ሆይ እግዚአብሔር ሆይ አንተ አምላካችን፣ አንተ አባታችን፣ አንተ ረዳታችን ነህ። እኛም ልጆችህ ነን፣ የማሰማሪያ መንጎችህ ነን። እናመሰግንሃለን። የወደድከን ከኃጢአት፣ ከሞት፣ ከጨለማ፣ ከአውሬው ከዲያብሎስ ነፃ ያወጣህን በኢየሱስ ሥራ ለአንተ ልጆች ያደረግከን እግዚአብሔር ሆይ ክብር ይሁንልህ። አብ አባት እናከብረሃለን፣ እናመሰግንሃለን፣ እንወድስሃለን። በፊትህ ስምህን እናከብራለን። ከቅዱሳን መላእክትህ ጋር ሁሉ ሆነን በሰማይ በምድር ካሉ በደምህ ከዋጀሃቸው ሁሉ ጋር ሆነን ጌታ ኢየሱስ እናከብረሃለን። መሪያችን አስተማሪያችን ወደ እውነት ሁሉ የምትመራን የጽድቅ መንፈስ የእውነት መንፈስ ቅዱስ እናከብረሃለን። ኢየሱስን የምታከብር ስለ ኢየሱስ ምስክር የሆንክ ክብር ውዳሴ ይሁንልህ። ረዳታችን ሆይ እናመሰግንሃለን። መመኪያችን ሆይ እናመሰግንሃለን። ብርሃናችን ሆይ እናመሰግንሃለን። አምላካችን ሆይ እናመሰግንሃለን። ክብራችን ሆይ እናመሰግንሃለን። ደስታችን፣ ሰላማችን፣ እረፍታችን ሆይ እናመሰግንሃለን። መመኪያችን፣ አለታችን፣ ስምህን ጠርተን ከፍ ከፍ ብለናልና እናመሰግንሃለን። አንተ መመኪያችን፣ መኖሪያችን፣ የከፍተኛ ማማችን አንተ ነህ። አቤቱ በነጩ ዙፋን ላይ ያለህ አብ ወልድ መንፈስ ቅዱስ እንወድስሃለን። በእኛም ውስጥ ያለህ ባመኑት ውስጥ ያለህ አብ ወልድ መንፈስ ቅዱስ እናመሰግንሃለን። እግዚአብሔር መኖሪያችን ነህ፣ እኛም ያንተ መኖሪያ ነን። እናመሰግንሃለን። ይህን ሁሉ ያደረግከው አንተ ነህ። በፈቃድህ፣ በምህረትህ፣ በፍቅርህ፣ በርኅራሄ፣ በቸርነትህ ክብር ውዳሴ ይሁንልህ። እንሰግድልሃለን፣ እንዘምርልሃለን።
ከፍ ከፍ እናደርግሃለን፣ እናከብርሃለን። ሃሌሉያ። በጌታ በኢየሱስ ስም ምስጋና ውዳሴ ለእግዚአብሔር ይሁን። ለሥላሴ ክብር ምስጋና ውዳሴ ይሁን። ሃሌሉያ። አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ክብር ውዳሴ ይሁን። ሃሌሉያ። ምስጋና ለአብ ይሁን፣ ምስጋና ለወልድ ይሁን፣ ምስጋና ለመንፈስ ቅዱስ ይሁን። ክብር ምስጋና ውዳሴ ለጌታችን ነው፣ ለአምላካችን ነው። ሃሌሉያ። እግዚአብሔርን የሚመስለው የለም። ሃሌሉያ። በምስጋና የከበረ በምስጋና የተፈራ በቅድስና የከበረ እንዳንተ ያለ ማን ነው? የሚመስልህ የለም። ሃሌሉያ። ክብር ይሁንልህ፣ ምስጋና ይሁንልህ። እንሰግድልሃለን በእግሮች ስር እናመሰግንሃለን፣ እንወድስሃለን፣ እግሮችህን እንሰማለን። ጌታ ሆይ አንተ አባታችን ነህ፣ አንተ እርዳታችን ነህ፣ አንተ ረድኤታችን ነህ፣ መመኪያችን ነህ፣ ተስፋችን ነህ። አቤቱ ብርቱ መጠጊያችን ነህ፣ ጠባቂያችን ነህ፣ እረኛችን ነህ። ሃሌሉያ። ለዘላለም መኖሪያችን ነህ እኮ አንተ ክብራችን ነህ፣ አንተ ደስታችን ነህ። ክብር ይሁንልህ። ዓለምን ጠልተናል፣ ጨለማውን ጠልተናል፣ ሰይጣንንም ክደነዋል፣ ኃጢአትን ጥለናል። ለስምህ ዝማሬ እናቀርባለን። የወደድከን በአንተ ኃይል ነፃ አውጥተህናል። ይቅር ያልከን ብዙ ኃጢአታችንን፣ ብዙ መተላለፋችንን፣ ብዙ ብልግናችንን ይቅር ያልክ አቤቱ ለስምህ ብለህ እንደ ምሕረት መጠን በኢየሱስ ክርስቶስ ደም ከኃጢአት ያነጻኸን፣ ብዙ በድለን በምሕረት ደግሞ በንስሐ የተቀበልከን በኢየሱስ ክርስቶስ ስም ለዘላለም ክብር ይሆንልህ። አንተ ብቻህን ቅዱስ ነህ። አንተ ብቻህን ተንኮል የለብህም። ወድቀህ አታውቅም። ሁሌ የጸናህ ነህ። እኛ ግን ብዙ ጊዜ ወድቀናል፣ ብዙ ጊዜ በድለንሃል። አንተ ግን ታማኝና ይቅር ባይ ነህ። አንተ ይቅር እንዳልከን እኛም የበደሉንን ይቅር ብለናል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ሃሌሉያ። መንግሥትህ ትምጣ። ሃሌሉያ። ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ሃሌሉያ። የዕለት እንጀራችንን ስጠን ዛሬ። ሃሌሉያ። በደላችንንም ይቅር በለን። ሃሌሉያ። እኛም የበደሉንን ይቅር እንደምንል ይቅርም እንዳለን። ሃሌሉያ። ወደ ፈተናም አታግባን ከክፉ አድነን እንጂ። ሃሌሉያ። መንግሥት፣ ኃይል፣ ክብር ያንተ ነውና። ሃሌሉያ ለዘላለሙ አሜን። በጌታ በኢየሱስ ክርስቶስ ስም ክብር ውዳሴ ለእግዚአብሔር ይሁን። ምስጋናውን ቀጥሉለት፣ ዝማሬውን ቀጥሉለት፣ ለእርሱ መገዛቱን ቀጥሉለት፣ በእርሱ መኖርን ቀጥሉለት፣ እጅግ ብዙ ፍሬ ማፍራትን በስሙ ቀጥሉለት፣ በእርሱ በመኖር ቀጥሉለት። እርሱ ይወደናል። አስቀድሞ የወደደንን አምላካችንን አብ፣ ወልድ፣ መንፈስ ቅዱስ እኛም እንወደዋለን። ክብር ለእግዚአብሔር ይሁን በጌታ በኢየሱስ ክርስቶስ ስም። ኦ ሃሌሉያ፣ 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 ሃሌሉያ። ክብር ለእግዚአብሔር ይሁን። ሃሌሉያ። ምስጋና ይሁንልህ። ሃሌሉያ። እንወድስሃለን። ኦ ሃሌሉያ። ክብር ይሁንልህ። እናመሰግንሃለን፣ እንዘምርልሃለን። የተገባህ ነህና፣ ጣፋጭ ነህና፣ መልካም ነህና፣ ልዩ ልዩ ነህና፣ አንተ ቅዱስ ነህና፣ ፍጹም ነህና። አቤቱ አምላካችን አባታችን ሆይ እንወድስሃለን፣ እንወድሃለን። አቤቱ ጉልበቴ ሆይ እወድሃለሁ። ሃሌሉያ። አቤቱ ጉልበቴ ሆይ አፈቅርሃለሁ። እግዚአብሔር አምላኬ፣ መታመኛዬ፣ አምባዬ፣ ጉልበቴ፣ መድኃኒቴ፣ መጠጊያዬ ነው። ሃሌሉያ። እግዚአብሔር ክብሬ ነው። እግዚአብሔር ብርሃኔ ነው። እግዚአብሔር መድኃኒቴ ነው። እግዚአብሔር ጌታዬ ነው። እግዚአብሔር አባቴ ነው። ሃሌሉያ። ምስጋና ይሁንልህ፣ ክብር ይሁንልህ፣ ውዳሴ ይሁንልህ። ሃሌሉያ። ምስጋና ይገባሃል፣ እልልታ ይገባሃል። እንወድስሃለን፣ ላንተ እንገዛለን፣ እናፈቅርሃለን። የሚወደኝ ትእዛዜን ይጠብቅ ብለሃል፣ የማይወደኝ ትእዛዜን አይጠብቅም ብለሃል። ሃሌሉያ። እኛ ግን እንወድሃለንና ትእዛዝህን እንጠብቃለን፣ በፍቅርህ እንኖራለን፣ በትምህርትህ እንኖራለን። ክርስቶስ ሆይ በክርስቶስ ትምህርት የማይኖር አምላክ የለውም ተብሎ በአንደኛ ዮሐንስ መልእክት ተጽፏል። እኛ ግን እንወድሃለንና በትምህርትህ እንኖራለን። እግዚአብሔርን የሚፈራ ሰው እግዚአብሔርን የሚወድ ሰው ነው። በእውነት እግዚአብሔርን መፍራት ከኃጢአት መራቅ ነው ተብሎ ተጽፏል በምሳሌ መጽሐፍ ላይ። እግዚአብሔርን መውደድ ደግሞ ቃሉን መታዘዝ ነው ተብሎ ተጽፏል። ሃሌሉያ። የሚወደኝ ቃሌን ይጠብቃል ብሏልና
የሚወደኝ ቃሌን ሰምቶ የሚኖርበት ነው ብለሃልና እናፈቅርሃለን። ቃልህን በመስማት እንወድሃለንና ከአንተ ከአፌ የወጣውን ቃልህን እንሰማለን። ከአፌ የወጣውን ቃልህን እናነባለን። ከአፌ የወጣውን ቃልህን እናሰላስላለን። በቃልህ እንጓደዳለን። በቃልህ እንዘምራለን። በቃልህ እንመላለሳለን። በገጠር በከተማ ቢኖር በሰማይ በምድር ቢሆን እግዚአብሔር ሆይ ቃልህን እንወዳለን። ሃሌሉያ። እናመሰግንሃለን። ከፍ ከፍ እናደርግሃለን። እንወድስሃለን። በአንተ እንኖራለን። አንተ እውነተኛ መኖሪያ ነህ። ሃሌሉያ። በሰማይ በምድር ለሚታመኑብህ ሁሉ እውነተኛ መኖሪያ አንተ ነህ እግዚአብሔር ሆይ። አንተ ነህ ኢየሱስ። አንተ ነህ እግዚአብሔር ሆይ። አንተ ነህ መንፈስ ቅዱስ። አቤቱ እንወድሃለን፣ እናመሰግንሃለን፣ እናከብረሃለን። ሃሌሉያ። ምስጋና ይሁንልህ፣ ክብር ይሁንልህ። ሃሌሉያ። ምስጋና ይሁንልህ። ኦ ሃሌሉያ። ክብር ይሁንልህ፣ ውዳሴ ይሁንልህ። ሃሌሉያ። ክብር ይሁንልህ፣ ውዳሴ ይሁንልህ። ክብር ይሁንልህ፣ ውዳሴ ይሁንልህ። ክብር ይሁንልህ፣ ውዳሴ ይሁንልህ። ሃሌሉያ። እንወድሃለን፣ 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 እንወድሃለን። ሃሌሉያ። ኦ ሃሌሉያ። እናመሰግንሃለን፣ 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 እናከብረሃለን። እናመሰግንሃለን፣ እናከብረሃለን፣ እናመሰግንሃለን፣ እናከብረሃለን፣ እናመሰግንሃለን፣ እናከብረሃለን። ኦ ሃሌሉያ፣ ኦ ሃሌሉያ። ሊፕሮኖሞስቴ ብራዲና አካቶራ ማንዴሌ ብራዲካ ሼታና ማሃንዶ ማሩዶ ሴምፕሬዲካ ሊምብሬዲና ካታራኖኔ ሴፒሌ ኔማንቶፕሮ ዱኖሞንቶ ፕሬዲዴ ስቴኬሌ ሜሬኒ ኔሽቴኪላ ኦ ፕራዲኔ ኬሌማንቶ ማሪንዶ ሴፕሌ ፕሬኒና ናማካቶ ብሬዲና ማሾኮሎ ፕሮንዶ ሚላ ብረዲካ ቶፕራሚኔ ኔኔሜንቶ አሊ ፕራንዶ ሶኮሎሞንቴ ሜሌ ፕሬኒና ማካቶራ ሜንቴ ብረዲካ ናማሃሽቶ ክሌም ብሬዲና ካቶና። ኦ እግዚአብሔር ሆይ ሃሌሉያ። አመሰግንሃለሁ በጌታ በኢየሱስ ክርስቶስ ስም። አቤቱ አሁን የተናገርኩትን የአዲሱን ቋንቋ ትርጓሜ ሰጣለሁ። አቤቱ የሚወዱኝ እኔን ይወርሳሉ ይላል እግዚአብሔር። ሃሌሉያ። በእኔ የሚጓደዱ እኔን የሚያፈቅሩኝ ይከተሉኛል ይላል እግዚአብሔር። ሃሌሉያ። የሚወዱኝን አከብራለሁ፣ የሚያከብሩኝን ከፍ ከፍ አደርጋቸዋለሁ። ሃሌሉያ፣ ሃሌሉያ። የማይጠፋ ስምን እሰጣቸዋለሁ ይላል እግዚአብሔር። በእኔ ኑሩ እኔም በእናንተ እኖራለሁ ይላል ጌታ። የሚወዱኝንም ርስት አዘጋጅላቸዋለሁ። የሚወዱኝ የሚያምኑኝ ናቸው። የሚወዱኝ በእኔ የሚኖሩ ናቸው። የሚወዱኝ የሚከተሉኝ ናቸው። የሚወዱኝ በእኔ ኖረው በቅድስናዬ የሚመላለሱ ናቸው። እኔ ቅዱስ እንደሆንኩኝ በእኔ ቅድስና የሚቀደሱ የሚያከብሩኝ እኚህ ናቸው ይላል ጌታ። እኔን ፈልገው ለእኔ ዳግም መምጣት የሚዘጋጁት እነዚህ የሚያከብሩኝ ናቸው ይላል። በሰርግ ጊዜ በበጉ የሰርግ ጊዜ በሰርጌ ጊዜ ከእኔ ጋር የሚሆኑ ናቸው ይላል ጌታ። ወዳጆቼ እኚህ ናቸው ይላል። ሃሌሉያ። ኢላ ፕራዲኖ ማሃንታ ሮቦዶኪሌ ሜንቴሌ ፕራዲና ማካታራ በስሜ ታሸንፋላችሁ ይላል እርሱ። ሜረኒኒ ማሃቶሮ ማሃስቲኬ ፕራዲሌ ብሬዲን ሃሻኪላ በእኔ ደስ ይበላችሁ ሐሴትም ይሁንላችሁ ይላል። እኔ ፍስሐና ደስታ ተድላችሁም ነኝና ቅድስናችሁ ረፍታችሁ ደስታችሁ ብርሃናችሁ እኔ ነኝና ይላል ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ። ሮማንቴ ኬራ ዱኮሶ ፕራማንቴረ ዲና ማማሃንታ ሜረዲና ናማሃታ እንግዲህ የወገባችሁን መቀነት ታጠቁ ይላል። የእውነትን መቀነት ታጠቁ ይላል። በጦር ጊዜ መቀነታችሁን እውነታችሁን እንዳትፈቱ ውሸት በምድር ላይ በበዛ ጊዜ እውነታችሁን መቀነታችሁን የእውነትን መቀነት እንዳትፈቱ እርቃናችሁን እንዳትሆኑ ልብሳችሁ ወልቆ እርቃናችሁን እንዳትሆኑ መቀነታችሁን አጥብቁ፣ ቀበቷችሁን አጥብቁ፣ እርሱም እውነቴ ነውና ይላል። ኢራባካቶኔ ሜስቴክረኒኔ ሜንቴሌ ካዳራባ ሻኪታ ዳላብሮኒማ ጸንታችሁ ቁሙ ይላል። በእኔ ቁሙ፣ በወንጌሌ ቁሙ፣ በቃሌ ቁሙ፣ በእኔ ኑሩ፣ እንዳትወድቁ ማጸናችሁ እኔ ነኝና የሕያው እግዚአብሔር ቃል ነኝና ይላል መድኃኒታችን ኢየሱስ ክርስቶስ። ብራዲኔ ኬቴሬ ማናሃንዱ ሲፕራኒንዶ ሌካሪ ነነሜሽቴ ክራዳልሃቶሴ ፕሮኖሞሆካታኪኔ
የሃኑና መሐሴ ፕሬዲካሊራ ዲኔኔ መሄስቴ ክራላዲና የሚከተለኝ በሰላሜ ይኖራል ይላል ክርስቶስ ኢየሱስ የእግዚአብሔር ልጅ ሕያው እግዚአብሔር። ማሪና ስቴክሬዲና መሃቶኮ ማዳኒ ሃታራባዲኔ መሄስታ ኤራባቲካ ሞክራኒ መሃቴ ከረኒና ማሃሽታ ሎፕራዲና መሐሰኪላ ባህዳራባ። አብዛኞቻችሁ የመንፈስን ሰይፍ የእግዚአብሔርን ቃል ይዛችኋል፣ ነገር ግን እንዴት እንደምትጠቀሙበት ገና አላወቃችሁም ይላል መሲሁ የጦሩ መሪ የሰራዊቱ ጌታ የሕያው እግዚአብሔር አብ ቃልና ልጅ ኢየሱስ ክርስቶስ። ሪኬታላ በሆሻኒ መንደለህ ብራዲና ማሃታ ካራናና ማሃንዶ በአምባ ላይ ፈረስ በነጩ ፈረስ ላይ ሆኜ እመጣለሁ ይላል ኢየሱስ። ሜሬኔኒ ማሃታ ራባዶና በደመናት ላይ ታዩኛላችሁ። ሜሪኔኔ መኬ ታራዲ ካታራባ እቀበላችኋለሁ። ኢምብሬዲና ካታራባዶና እኔ ተዋጊ ነኝና ውጊያን አስተምራችኋለሁ። ሰይፌን እንዴት መጠቀም እንዳለባችሁ በመንፈሴ በኩል አሰለጥናችኋለሁ ይላል የናዝሬቱ ጌታ ኢየሱስ ክርስቶስ። ሜሬና ኢሌምብራቱኮስ ኢምፔሬኒ ካታራባዱና ሎምፕሬኒሽ ታኪራ ማንቶሬ ፕሬዲኔ ሌቤዲና ዋሸኒ ለሃታራባዶና ተዋጊዎቼ ብርቱ ናቸው ይላል። ሃሌሉያ! ብርቱ የሆንኩ እኔ ከነሱ ጋር ነኝና አይፈሩም ይላል ኢየሱስ። ሜሪና ካቶፕሬኒሜን ቴሌራኒና ማካቶና ኤስቴክሬኒኔ ሜንዶ መሪንዴ ኬስቶክራማናና ማሃሽታ ክራባዶ ጃኒኔ በቃሌ ይወጣሉ ይዋጋሉ ድልም ያደርጋሉ ልጆቼ ይላል። ሜሬኒ ካታራባዶና ወንዶች ልጆቼ ብርቱ እንደሆኑ ሴቶች ልጆቼም ብርቶች ናቸው ይላል። ሃሌሉያ! ኢስቴክሬኒሜ ኡራማንቲኬ ረዲካታ ባሻካታ መንፈሴን ብትሰሙ ስልጠናችሁ በቶሎ ይጠናቀቃል ይላል። የጦር ዕቃችሁን እንዴት መጠቀም እንዳለባችሁ መንፈስ ቅዱስ ያሰለጥናችኋል። ሜሪና ኪታ ፕሮንቶ ሴፕሬኒኔ ሜንቴ ፕራቶሶ ኮፕራማኒንቴ ሌሺካ ፕራኒሜን ቴሌፕራኖንቶ ኢሬቤዲስታ ክሬኔሜንቶ ክራናና ማሃንዶ ኦጃካ ማሪንቴ ሴፕራኑንካ ኢሌብረኒና ካዱና ላባሃስ ሴኬቴ ቃሌን ብሉት በሕይወትም ትኖራላችሁ። ቃሌን ብሉት በብርሃንም ትመላለሳላችሁ። ቃሌን እመኑት ጸንታችሁም ትቆማላችሁ። በውጊያ ጊዜ በጨለማ ጊዜ ቃሌ ብርሃናችሁ ነው። ለእግራችሁ ያበራላችኋል፣ ለመንገዳችሁ ሕይወት ይሆንላችኋል። ከአፌ የሚወጣው ቃሌ በከንቱ አይመለስም፣ የላኩትን ያደርጋልና። በውስጣችሁ የሸሸጋችሁት ቃሌ በረሃብ ጊዜ ትመገቡታላችሁ፣ በጥፋት ጊዜ ልማት ይሆንላችኋል፣ በችግር ጊዜ እረፍትና ደስታ ይሆንላችኋል። ማራንቶስ ሴክረዲና ማሃታ ልጆቼ እንደምወዳችሁ ይህንን እወቁ። ማራቲኮስ ኤፕረኒኔ ሜኬታራ አጃላ ባዶና እኔ አልተዋችሁም። እኔ የሚታመኑብኝን የሚወዱኝን የሚሰሙኝን ትቼ ጥዬ ፈጽሜ አላውቅም። ኤስቴ ፕሬዲካ ቶምፕሮዲኔ ሜኬታ ሆራ ባባሃሺ ከቴሌብራዲና ማሃቶራ ብዙዎች የተስፋ ቃልህ ጌታ ሆይ የት አለ ይሉኛል። የተስፋ ቃሌ እንደ አባቴ ፈቃድ ለእያንዳንዳችሁ በጊዜው ይሆናል። ተስፋ አትቁረጡ፣ ተስፋችሁ እኔ ነኝ። እስከ መጨረሻው ጽኑ፣ እስከ ሞት ድረስም የታመናችሁ ሁኑ። የሕይወትን አክሊል እሰጣችኋለሁ። አንተ በጎ ታማኝ ባሪያ ጽና፣ አንቺ በጎ ታማኝ ባሪያ ጽኚ ይልሻል። ሜሬዲ ካታራ ሞንዶ ፕራዲ ካታራ ባዶና እስከ መጨረሻው የሚጸኑት ብቻ ይድናሉና። ሬኬቴሌ ፕራዲና ካታራ ባዶና ሩጫቸውን አቋርጠው ወደ ኋላ ለሚያፈገፍጉት አይደለም ድል ያለው፣ እስከ መጨረሻው በመንፈስ ቅዱስ እየተመሩ የሚጸኑት ድል አድራጊዎቼ እነርሱ ናቸውና ይላል። ሜሬቲካ ሮቶ ሚን ፕሬዲካታራ ማንቶ ፕሮዶሎሮሎቦሻ እመጣለሁ፣ ጊዜ ደርሷል ይላል ኢየሱስ ክርስቶስ የሕያው እግዚአብሔር ቃል። ሜሬዲካታራ ሞሮቦሶኮ ፕረመላታንያ ብዙዎች ይድኑ ዘንድ ግን ስለሚድኑት እታገሳለሁ፣ ስለ ልጆቼም እታገሳለሁ ይላል ሕያው እግዚአብሔር። ኤምፕሬዴኮሴ ፕረበዲና
ለፕሬዲካታራ ነገር ግን ይህን ወቁ ጊዜው አልቋል መምጫዬም ቀርቧል ይላል የሕያው እግዚአብሔር ልጅ የአብ ውድ ልጅ ኢየሱስ ክርስቶስ። ኤሌ ፕራዱካቴኔ ማራካቶ ደበደበደስቲ ሎ ፕራዲካታና ኤላ ፓስቶክሮሞንቴ ሊፕሬኒካቶናማንቴ ዋራሃሺኬሌ ክሮንዶሎሮሎ በሆሳኪራ ራባዲኬሌ ፕራዲካታላባባ ወደ ደጆቼ ወደ አደባባዮቼ ቶሎ ቶሎኑ ይላል እግዚአብሔር አብ በዙፋኑ ላይ የተቀመጠው አባት። ሬኬቴሌ ክሮንዶሎ በሆሳኪራ ዳላራላ በሐሳ ከሕይወት ውሃ ወንዝ የሚያጠጣው ልጄ ከኔ ዘንድ አለ። ፕሬሌዲካ ቦሴ ክረለበዲያ ኢየሱስ ልጄ ከኔ ዘንድ አለ ይላል አባት። ሬፔኬሌ ክራዲካታራ እነሆ በሕያዋንና በሙታን እንዲፈርድ በቅርቡ ልከዋለሁ ይላል አባት። ሬኪቶናማሴ ፕሬዲዳ ባሃሻካታ እኔ አልዋሽም እማላደርገውን አልናገርም እማልናገረውንም አላደርግም ይላል ጌታ እግዚአብሔር። ራዲኮታሴ ፕራማኪቴ ሾናማካቴ ፕሬዲና ማካታራ በጸሎት ትጉ በልጄ ኑሩ በመንፈሴ ተመሩ ይላል እግዚአብሔር አብ። ኤስቴክራዳባኪታ ለፕሬዲካሻካታ ላራዳዳባሃሳ ትሑታን ሁኑ በትዕቢት አትሞሉ ሰይጣንን አትምሰሉ ዲያብሎስን አትከተሉ በልጄ ኑሩ በትሕትናዬ ኑሩ ይላል አባት። ክሬዴኔ መሄስቴ ክሬዲካባታ እርሱ እንዴት እንደታዘዘ አይታችኋል ልጆቼ። እንግዲህ ኢየሱስን ምሰሉት በኑሮውም በሕይወቱም በቃሉም ትከተሉ ዘንድ እርሱን ምሰሉት ይላል የእግዚአብሔር አብ። ሜራዲሃ የኢየሱስ አባት እግዚአብሔር አብ። ሴሊ ፓራቲካ ኖፕራኒኬ ቴዴሌቦስታ ማርሃካቶ ደበረበዲና ፍጹም ደስታ ወዳለበት ወደ ልጄ መንግሥት በቅርቡ አገባችኋለሁና ተዘጋጁ ይላል እግዚአብሔር አብ። ፕራካታዳባ በልጄ ኑሩ ሃሌሉያ። ራኪሎና መሐስቴ በቅዱሱ መንፈሴም ተመሩ። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ። ሃሌሉያ። ማራናታ አሜን።